እንኳን ወደ ዛሬው ጥልቅ ዳሰሳችን በሰላም መጣችሁ። ያው አብዛኛውን ጊዜ ስለ ውሳኔ አሰጣጥ ስናስብ ነገሮች ልክ እንደ ሂሳብ ቀመር ግልጽና ቀጥተኛ የሆኑ ይመስለናል አደል? ማለቴ ለምሳሌ አንድ ሰው ቢታመም ዶክተሩ ጋር ይሄዳል፣ ምርመራ ያደርጋል፣ በሽታውን ይለያል፣ ከዛ ደግሞ ትክክለኛውን መድኃኒት ይያዛል። አዎ ማለቴ እጅግ በጣም ቀጥተኛ የሆነ የምክንያትና የውጤት ሂደት ነው እኮ። ልክ ነሽ። ግን ደግሞ መድረኩን ከፍ አድርገን ወደ ዓለም አቀፍ ግንኙነትና የሀገራት የፖሊሲ ውሳኔ ስንመጣ ያ ቀጥተኛ መስመር ሙሉ በሙሉ ይቋረጣል። በትክክል ማለቴ ይሄ ማነጻጸሪያ የዓለም አቀፍ ግንኙነትን ባህሪ በደንብ ነው የሚገልጸው። አንድ ዶክተር የታመመውን አካል ብቻ ማከም ሲችል፣ ሀገራት ግን የራሳቸውን ጥቅም ያስጠብቁ የሌሎቹን ፍላጎት፣ ስጋት እና የታሪክ ጫና ያካተተ እጅግ የተወሳሰበ የሸረሪት ድር ውስጥ ነው የሚያልፉት። እውነት ነው። እያንዳንዱ እንቅስቃሴ በብዙ ሺህ በሚቆጠሩ ሱር ገመዶች የተሳሰረ ነው ማለት እንችላለን። አዎ እንግዲህ አንድ ቀላል ይመሰል የንግድ ውሳኔ ራሱ ማለቴ በሌላኛው የዓለም ጫፍ ላይ የጦርነት ስጋት ሊፈጥር ይችላል። እና የዛሬው ጥልቅ ትንታኔያችን ያተኮረውም ልክ በዚህ የተወሳሰበ ድር ውስጥ ነው። ዛሬም እንዳሰሰው ምንጭ አንድ እጅግ ወሳኝ የሆነ ምዕራፍ ነው። ማለቴ የምዕራፉ ርዕስ የውጭ ጉዳይ ፖሊሲንና ዲፕሎማሲን መረዳት የሚል ሲሆን ይህ ትንታኔ ሀገራት ከጀርባ ሆነው ፖሊሲዎቻቸውን እንዴት እንደሚቀርጹ የሚያሳይ ነው። አዎ እና በተግባር መሬት ላይ ሲያወርዱት ደግሞ ምን አይነት ስውር ስሌቶችን እንደሚጠቀሙ የሚያጋልጥ ነው። ያው በትክክል። ነገር ግን ወደዚህ አስገራሚ ጉዞ ከመግባታችን በፊት ይሄንን ትንታኔ የምትከታተሉ አድማጮቻችን በሙሉ የማርቤል አካደሚ የዩቲዩብ ቻናልን ሰብስክራይብ እና ላይክ ማድረግ እንዳትረሱ ማስታወስ እወዳለሁ። እጅግ በጣም ጠቃሚ ማሳሰቢያ ነው እና ይህንን እጅግ ሰፊ የሆነ የምዕራፍ ይዘት በቀላሉ ለመረዳት መረጃዎቹን ልክ እንደ አእምሮ ካርታ ማለቴ እንደ ማይንድ ማፕ አውጥተን ማየቱ ጠቃሚ ይመስለኛል። አሪፍ ሐሳብ ነው። ማለቴ የአንዳንዱ ሐሳብ እርስ በርሱ እንዴት እንደሚቆራኝ በግልጽ ለማየት ይረዳናል አይደል? አዎ። ስለዚህ ይሄን የአእምሮ ካርታ ይዘት በመጀመሪያ ደረጃ ስናወጣው 1.1 ብለን ብሔራዊ ጥቅም የሚለውን የውሳኔዎቹ ሁሉ መሰረት እንመለከታለን። እሺ፣ ቀጥሎ ደግሞ 1.2 ብለን የውጭ ጉዳይ ፖሊሲ ዓላማዎችና ባህሪያት ላይ እናተኩራለን። ከዛም 1.3 ላይ ሀገራት ግባዎችን የሚያስፈጽሙባቸውን የፖሊሲ መሳሪያዎች እንፈትሻለን ማለት ነው። እና በመጨረሻም 1.4 ብለን የኢትዮጵያን የውጭ ጉዳይ ፖሊሲ ታሪካዊ ቅኝት በማየት እነዚህ ሁሉ ንድፈ ሐሳቦች በተጨባጭ መሬት ላይ እንዴት እንደተተገበሩ እናያለን ማለት ነው። እጅግ ግሩም የሆነ አወቃቀር ነው። እንግዲህ የዚህ ሁሉ መሰረት ከሆነው ከ1.1 ብሔራዊ ጥቅም እነሳ። የውጭ ጉዳይ ፖሊሲ የልብ ትርታ ብሔራዊ ጥቅም ነው ቢባል ያው ማጋነን አይሆንም እኮ። እውነት ነው። ግን አስገራሚው ነገር የብሔራዊ ጥቅም የሚባለው ነገር ራሱ መግባባት ያልተደረሰበትና አከራካሪ መሆኑ ነው። ኧረ በጣም ምንጮቻችን እንደሚያሳዩት እኮ ክርክሩ ገና ከጥንቱ የፕላቶ ዘመን ጀምሮ የነበረ ነው። ማለቴ ብሔራዊ ጥቅም ተጨባጭ እና ሳይንሳዊ በሆነ ስሌት ሊታወቅ የሚችል ነገር ነው ወይስ እንደ የመሪዎቹ ስሜት እና እምነት የሚቀየየር ነው የሚለው ትልቅ ጥያቄ ነው። አዎና ፕላቶ ይሄንን ሲያብራራ የሕዝብን ጥቅም በተሻለ ሁኔታ ሊወስን የሚችለው በስሜት ማይነዳ ፈላስፋ ንጉሥ እና ጥቂት የተማሩ አማካሪዎች ናቸው ይላል። አዎ ማለቴ እነዚህ ሰዎች ከግል ጥቅም ነፃ ሆነው ለጋራ ጥቅም ያስባሉ የሚል ግምት ነበረው። ግን የፕላቶ ሐሳብ በንደፈ ሐሳብ ደረጃ በጣም ማራኪ ቢሆንም በተጨዋጩ የሰው ልጅ ታሪክ ውስጥ ስናየው ግን የተለየ ነው። እንዴት ማለት? ማለቴ እኔ ብቻ ነኝ ለሀገር የሚጠቅመውን የማውቀው የሚለው አመለካከት አምባገነናዊ ስርዓቶችን ለማጽደቅ ሲያገለግል ነው የቆየው። መሪዎች የራሳቸውን የስልጣን ፍላጎት በብሔራዊ ጥቅም ስም ሲሸፍኑት ነው የምናየው። ልክ ነሽ፣ በትክክል። ለዚህም ነው እንግዲህ ውሳኔ ሰጪዎች ብሔራዊ ጥቅምን ሲወስኑ የተለያዩ መስፈርቶችን ይጠቀማሉ የሚባለው አይደል? ለምሳሌ ተግባራዊ መስፈርት አለ። አዎ ይሄ ከስሜት ነፃ በሆነ መልኩ የድርጊቱን ትርፍና ኪሳራ በሳይንሳዊ መንገድ ማስላትን ይጠየቃል። ሌላው ደግሞ ርዕዮተ ዓለማዊ መስፈርት ነው። በተለይ ማለቴ በቀዝቃዛው ጦርነት ጊዜ ሀገራት ወዳጅና ጠላቶቻቸውን የሚለዩት በካፒታሊዝምና ኮሚኒዝም መነጽር ነበር እኮ። በትክክል የራሳቸውን የኢኮኖሚያዊ ጥቅም እንኳን አሳልፎ እስከ መስጠት ደርሰዋል በዛ ጊዜ።
ከነዚህም በተጨማሪ ሞራላዊ እና ሕጋዊ መስፈርቶች አሉ። ይሄም ያው ዓለም አቀፍ ሕጎችን ማክበርና ፍትህን መሰረት ያደረገ ነው። አሃ በጣም አሳሳቢውና በተለይ በታዳጊ ሀገራት ላይ በብዛት የሚታየው ግን የውጭ ጥገኝነት መስፈርት ነው። ማለቴ ከቅኝ ግዛት ነጻ ቢወጡም እንኳ በቴክኖሎጂ በእርዳታና በደህንነት ከቀድሞ ገዢዎቻቸው ጋር የተቆራኘው ሀገራት አሉ። አዎ፣ እና እነዚህ ሀገራት የራሳቸውን ነጻ ብሔራዊ ጥቅም ለማስከበር እጅግ ነው የሚቸገሩት። ይሄ ነጥብ ነው እንግዲህ የሪያሊስትና የአይዲያሊስት አመለካከቶችን ታላቅ ክርክር መድረክ ላይ የሚያመጣው። አዎ ማለቴ እንደ ሃንስ ሞርገንታው ያሉ ሪያሊስቶች ብሔራዊ ጥቅም ማለት ኃይልን መፈለግ እና ህልውናን ማስጠበቅ ነው ብለው ነው የሚደመደሙት። ልክ ነህ። እነሱ እንደሚሉት ዓለም አቀፉ መድረክ ማዕከላዊ አስተዳደር የሌለው ስርዓት አልባ ስለሆነ ለሞራልና ለፍትህ የሚሰጥ ትርፍ ጊዜ የለም ብለው ያምናሉ። ዋናው ነገር ራስን ማትረፍና የኃይል ሚዛንን መጠበቅ ነው ይላሉ። አይዲያሊስቶች ግን ይህንን ጠባብ አመለካከት አጥብቆ ይቃወማሉ አይደል? አዎ በጣም ማለቴ እነሱ እንደሚሉት የሰው ልጅ ዕጣ ፈንታ ከሞራልና ከህግ ሊነጠል አይችልም። በተለይ ዘመናችንን ስንመለከት እንደ አካባቢ ብክለት፣ የአየር ንብረት ለውጥ፣ ወረርሽ ምናምን የመሳሰሉት አደጋዎች ድንበር አይገጧቸውም እኮ። እውነት ነው። እነዚህ የጋራ ችግሮች በሪያሊስቶች የራሴን ጥቅም ብቻ ልጠብቅ በሚል መነጽር ፈጽሞ ሊፈቱ አይችሉም። ስለዚህ ለዓለም አቀፍ ችግሮች ዓለም አቀፋዊ ትብብር እና ተቋማት ወሳኝ ናቸው ብለው ይከራከራሉ። ይሄ ክርክር በጣም ነው የሚገርመው። ማለቴ ብሔራዊ ጥቅም ማለት ልክ እንደ ቤተሰብ ወርሃዊ በጀት ነው ማለት እንችላለን። ያው አይዲያሊስቱ የዓለምን ወይም የጎረቤትን ችግር ለመፍታት ከበጀቱ ላይ ገንዘብ ማዋጣት ሲፈልግ፣ ሪያሊስቱ ግን ቆይ መጀመሪያ የቤቱን ኪራይ መክፈል አለብን እንደሚለው አይነት ማለት ነው። የራሳችንን ቤት ጣሪያ ሳናስጠብቅ ስለ ሰፈሩ ማሰብ አንችልም እንደሚለው። አረ በጣም አሪፍ ምሳሌ ነው። ግን ነገሩን ከሌላ አቅጣጫ ስናየው ሪያሊስቱ የሚያነሳው ስጋት መሰረት አለው። ምን መሰለ? በዓለም አቀፍ መድረክ ላይ ጎረቤትን የሚያስገድድ ፖሊስ የለም እኮ። አዎ የለም። እና የራስን ደህንነት ካላረጋገጥክ ሌላው መጥቶ በጀትንም ቤትንም ሊወስድብህ ይችላል። ለዚህም ነው ሪያሊስቶች የደህንነት ስጋት ባለበት ሁኔታ ሞራል የቅንጦት ነው የሚሉት። የሚያስማማን ይመስለኛል። ያው ታዲያ አንድ ሀገር ይሄንን የህልውና የኃይል እና የሞራል ውህብ የሆነውን ብሔራዊ ጥቅሟን ከለየች በኋላ እንዴት ነው መሬት ላይ ወርዶ ግብ የሚሆነው? ማለቴ ምኞት ብቻውን ፖሊሲ ሊሆን አይችልም እኮ። በትክክል እዚህ ላይ ነው እንግዲህ ወደ 1.2 የውጭ ጉዳይ ፖሊሲ ዓላማዎችና ባህሪያትን ምንገባው። የፖሊሲ ዓላማዎችን በሶስት ዋና ዋና ደረጃዎች ከፋፍለን ማየት እንችላለን። የመጀመሪያው እና የማያደራድረው የአጭር ጊዜ ግብ ነው። ይሄ በቀጥታ ከህልውና ጋር የተያዘ ነው አይደል? ህዝባዊ ማንነትን ከውጭ ወረራ መጠበቅ ማለት ነው። የቤቱን መሰረት እንደማቆም ነው። ያው ይሄ ካልተሳካ ሌሎቹ ግቦች ትርጉም አይኖራቸውም። ሁለተኛው ደግሞ የመካከለኛ ጊዜ ግብ። ይሄ ደግሞ የህዝብን የኢኮኖሚና የማህበራዊ ደህንነት ጥያቄዎችን መመለስ ነው። ማለቴ ንግድን ማስፋፋት፣ የውጭ ገበያ ማግኘት ምናምን የመሳሰሉትን ያካታል። ልክ ነህ። የረጅም ጊዜ ግብ የምንለውስ የዚህ ዓላማ ትርጉም ትንሽ የተለየ ይመስለኛል። ያው ሀገራት ዓለም አቀፋዊ ስርዓቱን በራሳቸው ራዕይና ርዕዮተ ዓለም መሰረት ለመግለጽ የሚያደርጉት ጥረት ነው። ይሄ ብዙ ጊዜ የተወሰነ የጊዜ ገደብ የሌለው ምናልባትም ትውልድ የሚሻገር ህልም ነው። አዎና ይሄንን ግብ ለማሳካት ሀገራት የሚያሳዩትን ባህሪ አርኖልድ ዎልፈርስ በሚገርም ሁኔታ በሶስት ሞዴሎች ይከፍለዋል። አንደኛው ራስን ማቆየት ነው። ማለት ይሄ አሁን ያለውን የዓለም ስርዓት ማስቀጠል ማለት ነው። እንደ ምሳሌ አሜሪካ ከሁለተኛው የዓለም ጦርነት በኋላ የፈጠረቻቸውን እንደ ዓለም ባንክና የተባበሩት መንግስታት ያሉ ተቋማቱን አወቃቅሮ እንዳይቀየር የሚያደርገው ጥረት የዚህ ማሳያ ነው ማለቴ ነው። በትክክል። ሁለተኛው ደግሞ ራስን ማስፋፋት ነው። እንደ ቻይና፣ ህንድና ብራዚል ያሉት አዲስ ታዳጊ ኃይሎች ማለት የብሪክስ ሀገራት አሁን ያለው ስርዓት አይጠቅመንም በማለት አወቃቀሩን ለራሳቸው በሚመች መልኩ ለመቀየር የሚያደርጉት ፍክር ነው። እኔን ግን በጣም ያሳሰበኝ ሶስተኛው የዎልፈርስ ሞዴል ነው። ያው የሌሎቹን ፍላጎት ማስቀደም ወይም ራስን ማሳነስ የሚባለው። ይህ ደካማ እና በውጭ እርዳታ ላይ ጥገኛ የሆኑ ሀገራት የሚያሳዩት ባህሪ ነው። ግን ለምንድን ነው አንድ ነፃ ሀገር የራሱን ጥቅም ትቶ የሌላውን የሚያስቀድመው? ማለቴ ይሄ እኮ ራስን የማጥፋት ያህል ነው። የውጭ ጉዳይ ፖሊሲ እውነታ እጅግ መራራ የሚሆነው እዚህ ጋር ነው። ምን መሰለ?
አንድ ታዳጊ ሀገር በከፍተኛ የኢኮኖሚ ቀውስ ውስጥ ቢሆን ወይም የውስጥ ፖለቲካዊ ግጭት ቢያጋጥመው መሪዎቹ ስልጣናቸውን ለማቆየት ሲሉ የረጅም ጊዜ የሀገሪቱን ጥቅም አሳልፈው ሊሰጡ ይችላሉ። አዎ፣ አስቸኳይ የገንዘብ ብድር ለማግኘት ሲባል ሀገሪቱን በረጅም ጊዜ ከሚጎዳ የውጭ ፖሊሲ ጋር ሊስማሙ ይችላሉ። ልክ ነህ። ይሄ የገንዘብና የህልውና ጫና ምን ያህል ከባድ እንደሆነ ያሳያል። እዚህ ጋር አንድ ሞገታዊ ጥያቄ ላንሳ እስቲ። የረጅም ጊዜ ራዕዮች እና ዓለም አቀፍ ስርዓትን የመቅረጽ ህልሞች የሀብታምና ጠንካራ ሀገራት ቅንጦት ብቻ ናቸው ማለት ነው? ማለቴ ታዳጊ ሀገራት የዕለተ ተዕለት ህልውናቸውን ከማስጠበቅ አልፈው የረጅም ጊዜ ዓለም አቀፍ ስርዓት ህልም ሊኖራቸው አይችልም? እንግዲህ ምንጮቻችን እንደሚያብራሩት ምኞትና አቅም ተለያዩ ነገሮች ናቸው። ማንኛውም ሀገር ራዕይ ሊኖረው ይችላል። ማለቴ ግን ያ ራዕይ ከጠንካራ ኢኮኖሚ፣ ከተረጋጋ የውስጥ ፖለቲካ እና ከወታደራዊ አቅም ጋር ካልተጣመረ በወረቀት ላይ ካለ ዲስኮርስ አያልፍም። አዎ፣ አቅም የሌለው ራዕይ ዓለም አቀፋዊ ተጽዕኖ ሊያመጣ አይችልም። በትክክል። እሺ፣ የፖሊሲ አቅጣጫዎችን እና ግቦችን በሚገባ ተመልክተናል። ውይይታችን እጅግ አጓጊ ደረጃ ላይ ደርሷል። ማለቴ እነዚህን ግቦች በተግባር ለማዋል ስለሚጠቅሙ መሳሪያዎች ከማውራታችን በፊት ግን በመሃል ላቋረጥና አንድ አስፈላጊ መልእክት ላስተላለፍ። ይህንን ጥልቅ ትንታኔን የምትከታተሉ አድማጮቻችን እባካችሁ አሁኑኑ ማርቨል አካዳሚ የዩቲዩብ ቻናልን ሰብስክራይብ እና ላይክ ማድረግ እንዳትረሱ በድጋሚ ላስታውስ ወዳለሁ። አዎ፣ የእናንተ ድጋፍ ተጨማሪ ጠቃሚ ትንታኔዎች እንድናዘጋጅ ኃይል ይሆናል። አሁን እንግዲህ ግቦቹ ከተቀመጡ በኋላ በተግባር መሬት ላይ ለማውረድ ወደሚረዱት 1.3 የውጭ ጉዳይ ፖሊሲ ማስፈጸሚያ መሳሪያዎች እንሻገር። አዎ፣ የመጀመሪያውና ዋነኛው መሳሪያ በእርግጥም ዲፕሎማሲ ነው። ዲፕሎማሲን ስናስብ ብዙ ጊዜ በአእምሮአችን የሚመታው በችኩር ሱፍ የተንቆጠቆጡ ሰዎች በዝግ በር የሚያደርጉት ውይይት ነው አይደል? አዎ፣ እንደዛ ነው የምናስበው። ነገር ግን ዘመናዊው ዲፕሎማሲ ከዚህ አልፏል እኮ። አሁን ግልጽ፣ ባለብዙ ወገን እና የህዝብ ለህዝብ ግንኙነትን ያካተተ ሆኗል። አሁን ደግሞ መንግስታዊ ያልሆኑ ተቋማት ለምሳሌ እንደ ግሪንፒስ የመሳሰሉት በዓለም አቀፍ የዲፕሎማሲ መድረክ ላይ በተለይም በአካባቢ ጠበቃ ድርድሮች ላይ ትልቅ ተጽዕኖ ማምጣት ጀምረዋል። ልክ ነህ። ዲፕሎማሲ በመሰረቱ የድርድር ጥበብ ነው። ማለቴ ሌሎችን በማሳመን የራስን ፍላጎት ማሳካት ነው። ግን ውጤታማ ዲፕሎማሲ የራሱ ጥብቅ ህጎች አሉት እኮ። እውነታውን ያገናዘበ መሆን፣ የቃላት ምርጫ ላይ ጥንቃቄ ማድረግ እና ከሁሉም በላይ ለተደራዳሪው አካል የማምለጫ ቀዳዳ መጣው ያስፈልጋል። የማምለጫ ቀዳዳ ስትይ ማለቴ ክብሩን አስጠብቆ የሚወጣበትን መንገድ መቶ ማለት ነው? አዎ፣ በትክክል። አንዱን ወገን ሙሉ በሙሉ አዋርዶ ማሸነፍ ለቀጣይ ጦርነት መጋበዝ ነው የሚሆነው። ከዲፕሎማሲ ቀጥሎ ደግሞ የኢኮኖሚ መሳሪያዎች አሉ። ይሄ በፖለቲካ ሳይንስ አነጋገር ማበረታቻና ቅጣት ወይም በውጮቹ ካሮት ኤንድ ስቲክ በመባል ይታወቃል። የሌሎቹም ባህሪ ለመቀየር የኢኮኖሚ ጥገኝነትን እንደ ጦር መሳሪያ መጠቀም ማለት ነው። አዎ፣ ለምሳሌ ታሪፍ አለ። ይህም ከውጭ በሚገቡ ዕቃዎች ላይ የሚጣል ከፍተኛ ታክስ ነው። ኮታ ደግሞ የሚገባውን የዕቃ መጠን መገደብ ነው። ማለቴ እነዚህ ስውር የኢኮኖሚ ጦርነቶች ናቸው። የኢኮኖሚ መሳሪያዎቹ ከበድ ሲሉ ደግሞ ወደ ማዕቀብና ቦይኮት ያድጋሉ እኮ። ማዕቀብ ማለት አንድ መንግስት የራሱ ነጋዴዎች ኢላማ ከሆነችው ሀገር ጋር ምንም አይነት የንግድ ልውውጥ እንዳያደርጉ በሕግ ሲከለክል ነው። ቦይኮት ደግሞ ከአንድ የተወሰነ ሀገር የሚመጡ ምርቶችን ማገድ ነው። አዎ፣ የእነዚህ መሳሪያዎች ስሌት ምንድን ነው? ኢላማ የተደረገችው ሀገር ነጋዴዎችና ሕዝብ በኢኮኖሚ ሲጎዳ በመንግስታቸው ላይ ጫና ይፈጥራሉ። መንግስቱም ፖሊሲውን ለመቀየር ይገደዳል የሚል እሳቤ ነው ያለው። ግን ብዙ ጊዜ እነዚህ እርምጃዎች ሰለባ የሚሆነው ተራው ሕዝብ እንጂ ፖለቲከኛው አይደለም እኮ። ይሄ እጅግ አሳዛኝ እውነታ ነው። እሺ፣ ሦስተኛውን መሳሪያ ስንመለከት የውጭና ወታደራዊ እርዳታን እናገኛለን። አብዛኛው ጊዜ እርዳታ ለሰብአዊነትና ለችግር ማቃለያ ብቻ የሚሰጥ ይመስለናል አይደል? አዎ፣ ይመስለናል። ግን ምንጮቹ በግልጽ እንደሚያስቀምጡት እርዳታ የፖለቲካና የደህንነት ዓላማን ለማስፈጸም የሚውል ትልቅ መሳሪያ ነው። ለምሳሌ በቀዝቃዛው ጦርነት ጊዜ አሜሪካና ሶቪየት ኅብረት ለወዳጅ ሀገራት ያደርጉት የነበረው የጦር መሳሪያና የገንዘብ ድጋፍ ዋነኛ ዓላማው የራሳቸውን ደህንነት ማስጠበቅ እና ርዕዮተ ዓለማቸውን ማስፋፋት ነበር። በትክክል። እዚህ ጋር ግን አንድ የሚያጠራጥር ነገር አለኝ። ማለቴ ዲፕሎማሲ ጣፋጭ ማባባያ ከሆነ፣ ማዕቀብ ደግሞ መቅጫ አለንጋ ከሆነ
ወታደራዊና የገንዘብ እርዳታ የትኛው ውስጥ ነው የሚገባው? እርዳታ በራሱ ስውር የሆነ የማስፈራሪያ አለንጋ የደበቀ ማባበያ አይሆንም እንዴ? እኛ የምንፈልገውን ፖሊሲ ካልተገበራችሁ እርዳታውን እናቋርጣለን የሚል ዛቻ የለውም ወይ ማለቴ ነው? እይታህ እጅግ ትክክለኛ ነው። ምን መሰለህ፣ እርዳታ ፈጽሞ ነፃ ምሳ አይደለም። ብዙ ጊዜ ቅድመ ሁኔታዎች አብረውት አሉ። የኢኮኖሚ ስርዓታችሁን ቀይሩ፣ የውጭ ፖሊሲያችሁን ከእኛ ጋር አሰልፎ የሚሉ ግዴታዎች ይመጣሉ። አዎ ግልጽ ነው። ስለዚህ ማለቴ እርዳታ ውጫዊ ገጽታው ማባበያ ቢመስልም በውስጡ ግን በማንኛውም ጊዜ ሊያርፍ የሚችል ጠንካራ መቅጫ አለንጋ ይዟል ማለት ይቻላል። ያው እንግዲህ እስካሁን ያየናቸው የብሔራዊ ጥቅምና የፖሊሲ መሳሪያዎች ንድፈ ሐሳቦች እጅግ ትልቅ ናቸው። እነዚህን ጽንሰ ሐሳቦች በተጨባጭ መሬት ላይ ለማየት ወደ መጨረሻውና ወሳኙ ክፍላችን ማለቴ 1.4 የኢትዮጵያ የውጭ ጉዳይ ፖሊሲ ታሪካዊ ቅኝት እንገባለን። እሺ፣ እዚህ ላይ አድማጮች በግልጽ ሊረዱት የሚገባው ነገር እኛ የምናቀርበው በምዕራፉ ምንጮች ላይ የሰፈሩትን ታሪካዊ እውነታዎችና የፖሊሲ ትንታኔዎች ብቻ ነው። ያው ዓላማችን ታሪክን መመርመር እንጂ ምንም አይነት የፖለቲካ ወገንተኝነትን ማንጸባረቅ አይደለም። አዎ፣ ይሄ በጣም አስፈላጊ ነጥብ ነው። ታሪክን ወደ ኋላ መለስ ብለን ስንፈትሽ የንድፈ ሐሳቦቹ ተግባራዊነት በጣም ይገርማል እኮ። ከዘመናዊቷ ኢትዮጵያ ምስረታ ስንጀምር ማለቴ አጤ ቴዎድሮስ ሁለተኛን እናገኛለን። የእሳቸው ዋነኛ የውጭ ጉዳይ ፖሊሲ ሀገሪቱን ማዘመን፣ ቴክኖሎጂ መገንባት እና ከአውሮፓ ክርስቲያን ሀገራት ጋር ግንኙነት መፍጠር ነበር። ይህ እንግዲህ ተግባራዊና የመካከለኛ ጊዜ ዓላማ ነበር አይደል? ልክ ነህ። ቴክኖሎጂና ባለሙያ ከእንግሊዝ ይፈልጉ ነበረ። ነገር ግን እንግሊዝ ለኢትዮጵያ እውቅና ባለመስጠቷ እና ዲፕሎማሲያዊ ደብዳቤዎቻቸውን ችላ በማለቷ እንዲሁም ሃይማኖታዊ ሚስዮናውያንን ብቻ በመላኳ ምክንያት አለመግባባት ተፈጠረ እና የዲፕሎማሲ መሳሪያው ሲከሽፍ ወደ እገታ እርምጃ አቀኑ። ይህም በመጨረሻም መግደላ ላይ ለተካሄደው ጦርነትና ለህልፈታቸው ምክንያት ሆነ። ቀጥሎ የመጡት አፄ ዮሐንስ አራተኛ ደግሞ እጅግ ፈታኝ በሆነ የህልውና ስጋት ውስጥ ነበሩ። አዎ በጣም። በምዕራብ በማህዲስት ሃይማኖታዊ ኤክስፓንሽን፣ በሰሜን ደግሞ በግብፅ ወረራ እንዲሁም አዲስ ብቅ ባለው የጣሊያን አውሮፓዊ መስፋፋት ተከበው ነበር ማለት ነው። እና የእሳቸው ብሔራዊ ጥቅም ሙሉ በሙሉ የአጭር ጊዜ ዓላማ ላይ ማለትም የሀገሪቱን የግዛት አንድነትና ህልውና ማስጠበቅ ላይ ብቻ የተገደበ ነበር። በትክክል። ወደ አፄ ምኒልክ ሁለተኛ ስንመጣ ደግሞ የውጭ ፖሊሲ አተገባበሩ እጅግ ረቂቅ ይሆንና ማለቴ የባህር በር ፍላጎት ጠንካራ ነበር። ከጣሊያን ጋር የነበራቸውን የውጫሌ ውል ውዝግብ ተከትሎ እሳቸው የተጠቀሙት ባለ ሁለት መንገድ ዲፕሎማሲ የሚባለውን ስልት ነው። ይህ ስልት ቀደም ካነሳነው የማምለጫ ቀዳዳ ከመተው ጋር ይገናኛል ማለት ነው። በአንድ በኩል ከጣሊያን ጋር ችግሩን በሰላማዊ ውል እና በዲፕሎማሲ ለመፍታት ድርድሩን ቀጠሉበት። በሌላ በኩል ደግሞ የጣሊያንን ተቀናቃኝ ከሆኑት እንደ ፈረንሳይ እና ሩሲያ ካሉ ሀገራት ጋር አዲስ ጥምረት በመፍጠር እና የጦር መሳሪያ በማስገባት ወታደራዊ ዝግጅት አደረጉ። ልክ ነህ። የዚህ ተግባራዊ ዲፕሎማሲያዊ እና ወታደራዊ ዝግጅት ሚዛን ውጤት ነው እንግዲህ በአድዋ ድል የተጠናቀቀው እና ለኢትዮጵያ የዓለም አቀፍ ማህበረሰብ እውቅናን ያመጣው። ከዛ ወደ ቀዳማዊ አፄ ኃይለ ሥላሴ ዘመን ስንመጣ ደግሞ የፖሊሲ አቅጣጫው ይለወጣል። እሳቸው መጀመሪያ ላይ ለደህንነት ሲሉ ዓለም አቀፋዊ ተቋማትን ማለቴ ሊግ ኦፍ ኔሽንስን አምኖ ነበር። ነገር ግን የፋሺስት ጣሊያን ወረራ ሲከሰት የጋራ ደህንነት ስርዓቱ እንዴት እንደወደቀ ተመለከቱ። እና ከጦርነቱ በኋላ አቅጣጫቸውን በመቀየር ከእንግሊዝ ጥገኝነት ለመውጣት ሲሉ ከአሜሪካ ጋር ጠንካራ የደህንነትና የወታደራዊ እርዳታ ስምምነት ተፈራረሙ። ይህ የውጭ እርዳታ መሳሪያ የውስጥ ቁጥጥራቸውን ለማጠናከር እና የኤርትራን ጉዳይ ለመወሰን አስችሏቸዋል። በተጨማሪም በአፍሪካ አንድነት ድርጅት ምስረታ ላይ ትልቅ ሚና በመጫወት ኢትዮጵያን በዓለም አቀፍ የዲፕሎማሲ መድረክ ላይ ከፍ አድርጓቸዋል። ነገር ግን በ1966 ዓመተ ምህረት ማለቴ ስልጣን ያዘው ወታደራዊው መንግስት ደርግ ሙሉ በሙሉ ርዕዮተ ዓለማዊ መስፈርትን በመጠቀም የውጭ ጉዳይ ፖሊሲውን ወደ ሶሻሊስት ካምፕ አዞረ። ከአሜሪካ ጋር የነበረውን ግንኙነት በማቋረጥ በሶቪየት ህብረት ላይ የውጭ ጥገኝነት ፈጠረ አይደል? ይሄ ጥገኝነት በአጭር ጊዜ የሶማሊያን ወረራ ለመመከት እና የውስጥ አማጽያንን በኃይል ለመግታት ረድቷል። ሆኖም የቀዝቃዛው ጦርነት ሲያበቃ እና የሶቪየት ወታደራዊ እርዳታ ሲቆም
ስርዓቱም የህልውና መሰረቱን ስላጣ አብሮ ወደቀ። ከ1983 የኢህአዴግ ጊዜ በኋላ ደግሞ የፖሊሲው ትኩረት መሰረታዊ ለውጥ አሳየ። ማለቴ የውስጥ ወደ ውጭ የሚል አዲስ አቀራረብ መጣ። ማለትም የብዝሃ ብሔር የሆነችውን ሀገር ህልውና ለማስጠበቅ ዋናው የደህንነት ስጋት ያለው ውስጣችን በተለይም በደህንነትና በኋላ ቀርነት ውስጥ ነው ተብሎ ታመነ እኮ። በትክክል። ስለዚህ ዲሞክራሲን መገንባትና ፈጣን የኢኮኖሚ ልማትን ማረጋገጥ እንደ ዋና ብሔራዊ ጥቅም ተወሰደ። ይህንንም የመካከለኛ ጊዜ ዓላማ ለማሳካት የኢኮኖሚ ዲፕሎማሲን ማዕከል ያደረገ እና የምስራቅ ኤዚያ ሀገራትን አራያ ያደረገ ወደ ምስራቅ የመመልከት ፖሊሲ ተተገበረ። ይህን ሁሉ ታሪክና የፖሊሲ መዋዠቅ ስናየው እንግዲህ የኢትዮጵያ የውጭ ጉዳይ ፖሊሲ ቀጣይነት ልክ አንድን መርከብ በተመሳሳይ ማዕበል የበዛበት ባህር ላይ ማለትም በቀይ ባህር እና አባይ ጂኦግራፊያዊ ፈተናዎች ውስጥ እንደማሽከረከር ነው ማለቴ ነው። ነገር ግን ከተለያዩ ዘመናት ጋር መሪዎቹ ንጉሳዊ፣ ሶሻሊስትና ውስጣዊ ትኩረት ያላቸው መንግስታት መርከቧን ለማዳን ፍጹም የተለያየ ኮምፓስና የካርታ ንባብ ሲጠቀሙ እናያለን እኮ። አረ እጅግ ድንቅ ማጠቃለያ ነው። ማለቴ ባህሩ ያው ነው፣ ማዕበሉም ያው ነው አይደል? የጂኦግራፊያዊ አቀማመጥ፣ የአባይ ጉዳይ፣ የባህር በር ፍላጎት፣ እነዚህ መሰረታዊ የውጭ ፖሊሲ ፈተናዎች አልተቀየሩም። ነገር ግን የተለያዩት መንግስታት መርከቧን ለማዳን የተጠቀሙበት ዘዴ፣ የመረጡት ዓለም አቀፍ አጋር እና የተጓዙበት ርዕዮተ ዓለማዊ አቅጣጫ ሙሉ በሙሉ የተለያየ ነበር። ልክ ነሽ። ይሄ የሚያሳየን ጂኦግራፊ የውጭ ጉዳይ ፖሊሲን በመቅረጽ ረገድ ምን ያህል ቋሚና ወሳኝ ሚና እንዳለው፣ ነገር ግን የመሪዎች አመለካከት እንዴት ፖሊሲውን ሊያቀያይረው እንደሚችል ነው። ዛሬ በእውነትም እጅግ ጥልቅና ሰፊ የሆነ ጉዞ አድርገናል። አዎ በጣም። በመግቢያችን እንዳነሳነው ያው የምዕራፉን የካርታ ይዘት ተከተልን። ከፕላቶ ረቂቅ የብሔራዊ ጥቅም ጽንሰ ሐሳብና ከሪያሊስቶችና አይዲያሊስቶች ክርክር ተነሳን። ሀገራት ግባቸውን እንዴት እንደሚወስኑ፣ እነዚያን ግቦች ለመሳካት የሚጠቀሙባቸውን የዲፕሎማሲና የኢኮኖሚ መሳሪያዎች አሰራር ስልት ፈተሽን እኮ። አዎ እና በመጨረሻውም ማለቴ የኢትዮጵያን ታሪክ ቅኝት በማየት እነዚህ ንድፈ ሐሳቦች በተጨባጭ ሀገራት ሲተገበሯቸው ምን እንደሚመስሉ ተመልክተናል። በትክክል የውጭ ጉዳይ ፖሊሲ በውስጣዊ አቅምና በውጫዊ የዓለም ስርዓት ጫና መካከል ያለ የማያባራ የገመድ ጉተታ መሆኑን አይተናል። አዎ ይሄ ምዕራፍ የሚያስተምረን ትልቅ ቁም ነገር የትኛውም የውጭ ጉዳይ ፖሊሲ ውሳኔ በባዶ ቦታ ላይ እንደማይካሄድ ነው። ሀገራት የቱንም ያህል ነፃነን ቢሉ የዓለም አቀፉ ስርዓት፣ የኢኮኖሚ ትስስር እና የታሪክ ጫና ውሳኔያቸውን ይገድበዋል እኮ። ይህንን ትንታኔ ከመቋጨታችን በፊት ግን አድማጮቻችን በግል ሊያሰላስሉት የሚገባ አንድ አነቃቂ ሐሳብ ትተን ማለፍ እንፈልጋለን። በዚህ እጅግ በተሳሰረና ግሎባላይዜሽን በነገሰበት ዘመን ሀገራት አሁንም በራሳቸው ጠባብ ብሔራዊ ጥቅምና የውስጥ ወደ ውጭ አቀራረብ ብቻ መጓዝ ይችላሉ ወይ? በጣም ከባድ ጥያቄ ነው። ማለቴ ወይስ እንደ አየር ንብረት ለውጥ እና ወረርሽኝ ያሉ ድንበር ዘለል አደጋዎች ሀገራት ፖሊሲዎቻቸውን ሙሉ በሙሉ የሰው ልጅ አጠቃላይ ጥቅም ወደሚያስቀድም አዲስ እና አስገዳጅ ምዕራፍ እንዲያሸጋግሩ ያደርጓቸው ይሆን? መርከባችንን በጠበበው ብሔራዊ ኮምፓስ ብቻ እየነዳን መላው ውቅያኖስ እየተበከለ ቢሆንስ? እንግዲህ የዘመናችን እጅግ ወሳኝና መልስ የሚሻ ጥያቄ ነው ይሄ። ሀገራት ከዚህ የጋራ አደጋ እንዴት እንደሚያመልጡ ነገው ታሪክ የሚመሰክረው ይሆናል ማለቴ ነው። በሚገርም ሁኔታ ይህ ሐሳብ መጀመሪያ ወደ አነሳነው መግቢያ ያመለሰናል አይደል? ዶክተሩ የታመመውን እጅ ብቻ እያከመ መላው የሰውነቱ የደም ዝውውር ስርዓት ላይ ያለውን አደጋ እየዘነጋው ከሆነስ? ልክ ነህ። በጣም ትልቅ ነጥብ ነው። እንግዲህ ይህንን አጓጊና እጅግ ጠቃሚ የሆነ የውጭ ጉዳይ ፖሊሲ ጥልቅ ትንታኔ አብራችሁን ስለተከታተላችሁ እጅግ አድርገን እናመሰግናለን። የዛሬውን የምዕራፍ ትንታኔ ከመዝጋታችን በፊት ተጨማሪ መሰል ጥልቅና አስተማሪ ትንታኔዎች ለማግኘት ማርቨል አካዳሚ የዩቲዩብ ቻናልን አሁኑኑ ሰብስክራይብ እና ላይክ ማድረግ እንዳትረሱ። በመጨረሻም አጠንክረን እናሳስባለን አዎ የእናንተ አብሮነት ሁልጊዜም ብርታታችን ነው። በቀጣይ ጥልቅ ትንታኔ እስከምንገናኝ ደህና ሁኑ።